ደፋሪው እንዲያረገ እንዲያላረገ እንዲፈጠረ እንዲያልፈጠረ ልል አይደለም የመጣሁት። ስለሱ ብዙ ሰው ተናግሯል። ጥያቄ ጠበቃው ጋር ነው። ምን ብለህ ተከራክረህለት ይሆን? ማለት ፍርድ ቤት በቀረበ ሰዓት እሱን ነፃ ለማውጣት ምን ብለህ ቃላቶች፣ ምን አይነት ቃላት ክቡር ፍርድ ቤት ብለህ ምን አይነት ቃላት ተጠቅመ ይሆን? እሱን ነፃ ለማውጣት ማለት ምን አይነት እንዴት ጭንቅላት ፈቀደልህ ለመከራከር ቆመ? ሐኪም ተብዬውስ ዶክተር ተብዬው ምን አይነት ጭንቅላት ቢኖርህ ነው ያንን የሕክምና ውጤት ለመደበቅ ምን ያህል ቢከፍሉ እንደው ክፍያውን ተወው፣ ሂውማኒቲ የሚባለውንም ነገር ተወው። ያ ድንጋይ ጭንቅላትህ እንዴት ሊፈቅድ ቻለ እንደዚህ አይነት ነገር እያየህ የሕክምና ውጤት ለመደበቅ? ሶስተኛ ጥያቄ ለቤተሰቦቹ ነው። የበሰበሳችሁ ናችሁ፣ በቃ የሸተታችሁ ናችሁ። አንቺ አክስት ተብዬ እህት ተብዬ ምናምን ጠቅላላ ነው የምናገረው። ልጅ ባይኖርሽ እንኳን አላችሁ ደግሞ ሁላችሁም እንደ ተራብተ እንደ ደህና ሰው እንደ ደህና ቤተሰብ ልጅ እያለሽ እንዴት ልጅ ላይ በዚህ አይነት ደረጃ ግፍ ሲሰራ እንዴት እሱን ለመደበቅ ምናምን ነገር ትሯሯጫለሽ፣ ገንዘብ ትከፍያለሽ ምናምን። ጭራሽ እሱ ይባስ ብሎ እሷን ልጅቷን እንደዛ ተበድላ እናትየውን ደግሞ ለመግደል ምናምን ሌላ እሷ ላይ ለማሸጠር እሷን ለማጥፋት ለማጥደም። አረ እናታ ሙሉ ቤተሰብ እንዴት የገማ የጠነባ የሸተተ ሊሆን ይችላል? አንድ ደህና ሰው እንኳን አይሆንም። ሙሉ የገማ እንቁላል እንዳለ ሙሉ ፋሚሊ። ጭራሽ ይግባኝ ምናምን ነገር 25 ዓመት ምናምን ነገር ምን ብለህ ይግባኝ ጠየቅ እንትና። ኢየሱስ ክርስቶስ እኔ እንዲህ አልልም። በቃ አንተ ማንፈራጅ ነህ። ትላንትና እንደውም አንድ እከካም ጉዝ ላይቭ ላይ ገብቶ ስሜትንና ህግን አታቀላቅሉ ምናምን ነገር ሲል ሰምቼዋለሁ። ስማ አንተ ደነዝ ህግ አዋቂ ነኝ ባይ ማለት ነው። አንተ ራስህ አንድ ደፋሪ ነህ። አንዳንድ ፍርዶች በህግ ሳይሆን በስሜት ነው መፈረድ ያለባቸው። ምናልባት የዚችን ልጅ ህይወት ባናተርፍ ለቀጣዮቹ እንደርሳለን። ይህን ጭንቅላት ውስጥ አስገባው። ይህ በህግ ነው የሚፈረደው። ፈርዳ አየነው እኮ። እኔ አሁንም ፍርድ ምናምን ልሰጥ አይደለም የመጣሁት። ሌላ ነገሩን ጠምጠማችሁ ሌላ ነገር ልታመጡ ትችላላችሁ። ግን በቃ ሂውማኒቲ ካላችሁ እኔ ማንም በፍርዱ የረካ የለም። በቃ እናንተም ታውቁታላችሁ። ከቻላችሁ ልቀቁት፣ ወይ ደግሞ እሱ ካቃታችሁ ወደ አዲስ አበባ እስር ቤት አዘዋውሩት። የቀረውን ለኛ ተዉት። ዝም ብላችሁ አትንበጫረቁ። ጭራሽ እኮ በቃ ለማድረግ አይደለም ሀሳብ ውስጥ ለማሰብ እንዴትስ ቆመልህ? ሌላው ይቅር፣ በቃ ሌላው በቃ የሰራኸው አሸዋ መጥቅጠቅ በምላጭ መቆራረጥ ምናምን ይቅር። እንደ ትልቅ ሰው ፖዚሽን እንዴት ተነሳለህ? ማለት እንዴትስ በቃ ምንድን ነው ሰውነት ኦፕሬት ሊያደርግ ቻለ? አላቅም ማለት ምን እንደምል አላቅም። በጣም ለቤተሰቦቿ መጽናናትን እመኛለሁ። አንተን እንግዲህ ፈጣሪ ይከተል ከዚህ በኋላ። ያ ደግሞ አንድ መጥቷል ደግሞ ሞጣ ምናምን እስከ ዛሬ ትልቅ ሰው ነህ ብለህ አክብረን ተቀምጠናል። በለፈለፍከው ነገር ስቀናል። የማይገናኝ ነገር እያመጣ ከብሔር ጋር ስታገናኝ ዝም ብለናል። አሁን ባጠጥክ ማለት በቃ በጣም ወደ ላይ ካልተጸዳደውት አልክ። አድብ ማለት አድብ። በቃ አክብረን ዝም ብለናል። መዘርጠጥ ካለብህ በሚገባ ትዘረጠጣለህ። ስነ ስርዓትን ይዘህ ተቀመጥ። እዛ ገና ለገና አሜሪካ የሚኖሩ ዲያስፖራዎች አካል ጉዳተኞች ናቸው ብለህ ንቃቸው። ወንዶቹ እንዳለ ቡኮ ማህበረሰብ አንድ እሱን ድራሹን የሚያጠፋ አድብ። በቃ ስነ ስርዓትን ይዘህ ተቀመጥ።